አናምረው አናምረው አንዲ ነው የምታምረው። እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ይዘልቴ ነው ሲሄዱ አንድ ላይ ሲመጡ አንድ ላይ አንዱ ብቻ እንዳላይ ተለያይተው እንዳናይ። ይመቻችሁ። ባይ እኛም እንወዳችኋለን። ሲሄዱ አንድ ላይ ሲመጡ አንድ ላይ አንዱን ብቻ እንዳላይ ሲተኙ አንድ ላይ ሲነሱ አንድ ላይ ሲለያዩ እንዳላይ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ከማርቲና ከሚኪያስ ጋር መተናል ማለት ነው። ዛሬ የመጣንበት ነገር አንዳንድ ነገር ለማውራት ነው። ይኸው ቀድማችሁ ሰላም በሏቸው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ያለን ደህና ነን። ዛሬ ለሶስት መተናል። ሰላም ሰላም የኛ ውድ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁላችሁ። ዛሬ በአንድ ጉዳይ መተናል። በሄርሜና በአብርሽ ትንሽ መሀላቸው ላይ አለመግባባት ተፈጥሯልና ነገር ስናስበው ጥሩ ነገር እየሆነ አይደለምና ሁለቱን ለማስታረቅ ፍላጎት አለንና ለዛ ነው ሶስታችንም አንድ ላይ ተሰባሰብን። ያ ልክ ነው። ያው ዛሬ የመጣንበት ነገር እኔም ማርቲን ሚኪም ሆነን የመጣንበት ነገር ያው የተፈጠረው ነገር ታውቃላችሁ። በሰሞን ያው በእኛ በኩል እርስ በራሳችን በኩል ምንም ችግር እየተፈጠረ አይደለም፣ ግን ደግሞ በሌላው አካል በኩል ነው ችግር መጥቶ እየፈጠረብን ያለው። ሰላም ሆነን በፍቅር ሆነን ደስተኛ ሆነን ስንመጣ ያው የማይወዱ ብዙ አካላቶች እንዳሉ ግልጽ ነው። አብርሽ በምንም በኩል እየተሸነፈ አልነበረም። በዚህ ጊዜ ከሄርሜላ ጎን ነበረ፣ ሄርሜላም ከሱ ጎን ነበረች። ብዙ ነገር አብረው እያሳለፉ የነበሩ ሰዎች ናቸውና እኛም ደስተኛ ነበርን በእነሱ ደስታ ማለት ነውና ያው ትንሽ አሁን በዚህ ሰሞን ደግሞ አለመግባባት ተፈጥሯል። ያ አለመግባባት ደግሞ ያው ሩታ አረገዝኩ በማለቷ ነው ማለት ነው። ይሄ ነገር ውሸት እንደሆነ እኔ 100% እርግጠኛ ነኝ። ምክንያቱም እኔ አብርሃምን ጠንቅቄ ያውቀዋለሁ። ማለት ሄርሜላንና አብርሽ አሁን አንድ ላይ ስለሆኑ የነሱን ነገር ለማበላሸት ይመስለኛል ማለት ነው። እና ዛሬ ቢያንስ ምንም ነገር እንደሌለ ለሄርሜላም ነግረናት ከአብርሽ ጋር እንደ በፊቱ እንደ መጀመሪያው አንድ ላይ ሆነው የትኛውም ችግር አንድ ላይ እንዲያሳልፉ ነው እንጂ ተለያይተው ሌላ ችግር ለመፍጠር አይደለም። እና ዛሬ መጣ ነው እንደ በፊቱ እንዲቀጥሉ ነው ሄርሜላንም አብርሽንም አይደል? ለዛ ነው የመጣ ነው ማለት ነው። እና እናንተም የተሰማችሁ ነገር ብታወሩ ምናምን እኔ ደስ ይለኛል። ሚኪ ሆነ ማርቲን ያው በመሀላቸው ብዙ ጊዜ ጣልቃ እየገቡ ለማለያየት እየሞከሩ ነውና ይሄ ነገር ደግሞ እነሱን ሁለቱንም መክረን አገናኝተናቸው እንደዚህ አይነት ነገር በመሀላቸው ደግሞ ሲመጣ መወጣት እንዳለባቸው ብዙ ጊዜ ነግሬያታለሁ። እና ዛሬም ደግሞ ሁለቱንም ጠርተናቸዋል። ሁለቱንም ደግሞ ስናገኛቸው እንደዚህ አይነት ነገር በመሀላቸው ከዚህ በኋላ እንዳይፈጠርና ጥንቃቄ እንዲያደርጉ በሐሰተኛ መረጃ ምናምን ነገር የሚመጡ ነገሮች አሉ። ያን ነገር ውሸት እንደሆነ እሷም እንድታምን ይፈልጋሉ። እኔ እርግጠኛ ነኝ እንደዚህ አይነት ነገር ይፈጠር አይመስለኝም። ከዛ ሲቀጥል እሷም ያለችበት ሙድ የሆነ ነገር ከተባለች ይደብራታል። በሱ የመጣ ነገር ደግሞ ታውቃለች እንዴት እንደሚደብራት እና ደስተኛ ሆና አላየኋትም። ለዛን ብናገኛት ደስ ይለኛል ብዬ አስባለሁ። እንት ያለሽ ማርቲ ነው ማታ ከኔ ጋር አንድ ላይ ነበረ። እኔ አልሰማውም ነበር ይሄን ነገር ጭራሽ ቪዲዮ ምናምን አላየውም ነበር። እንደ አጋጣሚ ደወለችልኝ። ቤት ስሄድ በቃ ደስተኛ አይደለችም። በጣም እያለቀሰች ነው። አዳሯን ነው መልክ የምር አልተኛንም እስከ 1 ሰዓት ምናምን በቃ እያለቀሰች ነው ያደረችው። ይሄን ነገር ሰምታ ነው ግን እኔ እንጃ። ይሄ ነገር ልክ ከሄርሜላ ጋር አሪፍ ሙድ ላይ ሲሆኑ ሄርሜላና አብርሃም የሆነ ነገር ይፈጠራል። ይሄን ነገር ደግሞ እኔ እንኳን እየለመድኩት ነውና ይሄን ለማለያየት ይሄን አክል መሄድ አስፈላጊ ነው ብዬ አላምንም። እና ሄርሜላ አሁን ላይ እኔ እንጃ እንደዚህ ከምትከፋ አብርሃምንም ስለጠራ ነው ያለውን ነገር እሱም ሆኖ በስነ ስርዓት ማውራት አለባቸው። እውነት እንዳልሆነ እዚህ ጋር ፊት ለፊት ተነጋግረው ማወቅ አለባት ብዬ ነው የማምነው። እና ባለመተማመን ብዙ ችግር እንደሚመጣ አብርሃም ራሱ ያውቃል። ያው አብርሃም እየመጣ ነው ከሱ ጋር የምናወራ ይሆናል። ሄርሜላንም ጠርተናታል።
የተፈጠረውን ችግር አብረን ምን ፈታ ይሆናል። ወይ እንዴት ነህ? ሰላም ነው? እንዴት ነው ማርቲ? እንዴት ነህ? ሰላም ነው? ሰላም አለን። ሰላም ነው? አማን ነው? ሰላም ናችሁ? እንዴት ነህ? ሰላም አማን ነው? አለን። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? አለን። እንዴት ነህ? አለን። በጣም ይቅርታ ቆየሁኝ። አልቆየሁም። እውነት ይቅርታ። በጣም ትንሽ ክራውድ ነው መንገድ እና እንዴት ደህና ናችሁ? ዛሬ በጀማን የተፈለኩት በካሜራ በምናምን ተይዤ ምንድነው? ሁላችንም ጥቁር የምሬ ነው። ለዘን መሰለኝ ሁላችንም ጥቁር በጥቁር እግዚአብሔርን አሁንም ጥቁር በጥቁር ነው የለበስነው። በሰላም ነው? ግራ ያጋባል። አጋጣሚ ነው። እኛም ዝም ብለን ከቤት ተጠራርተን ስንወጣ ዝም ብለን ለብሰን ይወጣ ነው እንጂ ልበሱ ተባብለን አይደለም። አብርሽ እንዴት ነው? ሰላም ነው? አለን። እኔ ሚኪም ማርቲም ሆነን ዛሬ ፈለግነ ያው በሰሞኑ እየተፈጠረ ያለ ነገር ስለሆነ እነሱም በራሳቸው በኩል ብዙ ቅር የተሰኙበትና ያዘኑበት ነገር አለ ወይ ደግሞ ከኤርሚ ጋር ሆነው የሚያሳልፉት ችግር ስላለ እሱን ሊያናግሩህና ቢያንስ በአንተና በሄርሚ መካከል ያለውን ነገር ለማስተካከል ነው በአቅማችን የመጣ ነው ማለት ነው። ሄርሚን አላወራችኋትም? ትናንትናውን በተደጋጋሚ ደውልኩላት ነበር። ባለው ነገር ትንሽ ተከፍታለች እና ስልክም እያነሳችልኝ አይደለም። ማርቲ ደግሞ ያው ደውዬልሽ ነበረ ያለውን ነገር እንድታወሪያት ማለት ነውና በምን አይነት መንገድ እንደማወራት ግራ ስለገባኝ ነው እንትን ያልኳችሁ የነበረው። እኛ ደግሞ አንተን የጠራንበት ምክንያት ቅድሚያ አንተን ማሳመን፣ ከዛ እሷ ደግሞ ለኛ ታቅተንም እሷን አናግረን ሁለታችሁን አንድ ላይ ለማድረግ ነው። እሷ በጣም ስለደበራት በአንተ በኩል ደግሞ ያለው ነገር ያልሆነ ነገር እየተወራብህ እየተፈጠረብህ ችግሮች እየመጡብህ ነው። ያ ደግሞ እኛ ተጋግዘን ያንተን ችግር የሷንም ችግር ልናርቀው ይገባል። ስለዚህ ይሄ ነገር ውሸት እንደሆነ እኔ እርግጠኛ ነኝ፣ አምንበታለሁ እንደዚህ አይነት ነገር እንዳልተፈጠረና እሷ መታ ሁለታችሁንም ብናስታርቃችሁ በጣም ደስ ይለኛል። አይ እንትን እኮ ነው መጣላት የሚባል ደረጃ ሳይሆን አንዳንድ ጊዜ ሀሳብ መጋጨት ሀሳብ አለመግባባት አለ አይደል? ግን አውቃለች እኔ እንዳለው ካወቀች አትመጣም እኮ አልነገራችኋትም? ሶስታችሁ እንዳላችሁ ነው የምታውቁት። እንደዛ ከሆነ ከርቀት አይታን እንዳትመለስ ማርቲ ይቅርታ ሄድ ብለህ ወይ መታጠፊያው ጋር ጠብቂያት። ለምን ድንገት ካየችን እንትን አትልም፣ ይዘሻት ትመጣለች። መታጠፊያው ጋር ጠብቂያትና እንትን ላይ እያየኋት ስለሆነ ነው በብዙ ነገር ማለት ነውና ያው መጣላት በሚለው ደረጃ አልደረሰም እውነት ለመናገርና እሺ በእንደምንም ብላችሁ ነገሮችን ብንፈታ ደስ ይለኛል። እኔ የሚያዝናም ደብሯትም ከፍቷትም በእኔ ምክንያት በምንም አይነት ነገር ተሰምቷት ማየትን አልፈልግም እውነት ለመናገር ማለት ነውና ካጠፋውም በጣም ይቅርታ ጠይቃታለሁኝ። ከዛም በላይ ደግሞ ትክክለኛ ባልሆነ መረጃ ነው ነገሮች እንትን ያሉት ማለት ነው። ስለዚህ አሁን ትናንትና በምን አይነት መንገድ እንደማወራ ግራ ገባኝ። የሆነ ድፍረት አይሆንብኝና ሚኪ ደውዬ ሁላ በቃ እንድታወራት ምናምን ልጠይቅህ ነበር ላንተም ማለት ነውና ትንሽ ግራ ስለገባኝ ነው በነገሮች ማለት ነው። አዎ እና ማርቲም እንዳለችው ከሆነ ሲጀመር ከኔ በላይ አቤል ሁሉንም ነገር ያውቃልና ስለዚህ አንዳንዱ ነገር እኔ አቤል የቅርብ ጓደኛዬ ሚስጥሬን ሁሉ ነገር የሚያቅሰው እሱ ነው። ስለዚህ አንዳንዱ ነገር የሚያቅሰው ነውና ቢያንስ አቤል እንኳን ነግሯት ማመን ነበረባት እሷም ማለት ነው። እኔ ደግሞ 100% እኔና ሄርሜላን ለማጣራት ለማለያየት እንደሆነ ብዙ ነገሮች ገብቶኛል። አንደርስታንድ ማድረግ እኛም እሱ ነው የገባን ነው። ከዚህ በፊት በተደጋጋሚ ብዙ ጊዜ እናንተ ጥሩነትን እና የእናንተ ግንኙነት በጠበቀ ቁጥር ለማለያየት የሚያደርጉት ነገር በጣም ብዙ አይነት መንገድ ይሄዱ ነበር እና እኔ አሁን ከዛ መሀል አንዱ ነው ብዬ ነው ማስበው ነገር እና ባልሆነ ነገር ነው ሄርሜላ እየደበራት ያለው ባልተፈጠረ ነገር ነው ራሷን እያስደበረች ያለችው እና ምንም ነገር እንደሌለ ምናምን አንተ እዚህ ሆነ እንድታስረዳትና እንድትግባቡ ነው የምፈልገው እኮ ነው። እኔ አሁንም ቢሆን እንድታሳምንልኝ የሚፈልገው ነገር ሚኪ እኔ ራሴን በደንብ አውቃለሁኝ። እያንዳንዱን ነገር ማድረጋቸውን ነገሮች ምናምን በደንብ ጠንቅቄ ማቅሰው ነኝ እና ይሄ ልጅ እስኪፈጠር ድረስ እኔ ራሴን አላውቅም ማለት ይከብዳል። ስለዚህ እኔ ደግሞ በራሴ 100% እርግጠኛ ነኝ። ሲቀጥል ሩታ እውነት ካለሽ ከፈለሽ እንትን ይዘሽልኝ ነይ ያኪም ቤት መረጃ ይዘሽልኝ ነይ አልቀበልም የምልበት ምክንያት አይኖርም ብያታለሁ እንግዲህ እና ቻለ ማስረዳት ሞክሩ ከቻላችሁ። እኔ ራሴ ግራ ገባኝ ትንሽ። አይዞህ ይሄን እንትን የሚል ነገር አይደለም፣ እናስተካክለዋለን። ሰላም እንዴት ናችሁ? ሰላም እንዴ ማርቲ ይቅርታ በጣም በደንብ ሰላማችሁ እንዴ? ሰላም በይ። አጠገቡ
እንዳለው ስራዎች ነበር አሁን ደግሞ በወንድሞችሽ በእህትሽ አንዳንድ ነገሮችን ሊያወሩሽ ይፈልጋሉ እነሱ እኔም ላወራሽ እፈልጋለሁ እና ለዛ ነው የጠራሁሽ። እሺ አቤልም ሊያወራሽ የሚፈልገው ነገር አለ። ምን መሰለሽ እኔን ታውቂኛለሽ፣ እንደ ወንድምሽ ነው የምታይ፣ መቼም ታምኚኛለሽ ኤርሚ። አንቺን የሚጎዳ ነገርና የሚያስከፋ ነገር በፍጹም እንዲፈጠርብሽ እንደማልፈልግ ታውቂያለሽ አይደል? አዎ። እና ብዙ ነገር የሚበላሸው ደግሞ ያለ እምነት ነው። ገብቶሻል አይደል? ባለመተማመን ብዙ ነገር የሚበላሽ ነገር አለ። አሁን አብርሽን ሳታምኚው የሆነ ሰውን አንቺን ለማለያየት አንቺን ከእሱ ለማራቅ የሚፈልግ ሰው መጥቶ አወራ ብለሽ እሱን ካላመንሽው ብዙ ነገር ነው የሚበላሸው። ምክንያቱም ባለመተማመን ብዙ ነገር እንደሚበላሽ ሁላችንም የምናውቀው ነገር ነው። አንቺ አብርሽ ጠንቅቀሽ ካመንሽው ማንም ሰው ቢያወራ ማንም ሰው ቢል ምንም ሊመስልሽ አይገባም። ገብቶሻል? የምሬ ነው። እና ዛሬ አንድ ነገር ልነግርሽ የምፈልገው ወይ በወንድሞችሽ ወይ በእህትሽ ወይ በጓደኞችሽ ምክንያት አይደለም የመጣው ይሄን ነገር አይደል? አብርሃም ሌላ ሁለተኛ ልጅ አስረግዟል የሚለው ወሬ ማለት ነው። በጓደኞችሽ ወይ በእህቶችሽ በእኛ ምናምን አይደለም የመጣው። አንቺን ከሱ ለማለያየት ከሱ ለማራራቅ በሚፈልግ ሰው ነው ይሄን ነገር የመጣው እና ይሄንን ነገር አምነሽ አንቺ ራሱ መቀበልሽ በጣም ነው የሚያስደብረው። ገብቶሻል? እኛ ያንቺን መከፋትና መደበር ምን ፈልግ ሰዎች አይደለም። ከዛም ባለፈ ይርኒ አሁን ለምሳሌ እኔስ ስንነግርሽ ላታምኚ ትችላለሽ፣ አቤል ሲነግርሽ ላታምኚ ትችላለሽ። ግን ደግሞ የገዛ እህትሽና ወንድምሽ እዚህ ጋር አይደለ? እነሱ እንኳን ነገሩን አምነው አልተቀበሉትም እና እንዴት እነሱ እንኳን አምነው ያልተቀበሉት ነገር እንዴት አንቺ አምነሽ ትቀበያለሽ? ገባሽ? እና ምናልባት ባለማስረዳት ነገሮችን ለማስረዳት እንትን ባለ ማለት በጣም ይቅርታ። ግን ደግሞ ማርቲን ብዙ ነገሮችን አስረድቻታለሁኝ። ቢያንስ እሷ አንደርስታንድ አድርጋኛለች እና ሌላ ሰው አንደርስታንድ አድርጎ አንቺ ደግሞ አንደርስታንድ ሳታደርጊኝ ሲቀር በጣም ነው የሚያስደብረው። ስለዚህ አሁንም ቢሆን ሁሉም ነገር እኛን ለማጣላት ለማለያየት የተፈጠረ ነገር እንጂ ምንም ነገር ኖሮ ወይንም እርግጠኛ ሆነው አይደለም። ምን አለ መሰለሽ ሁሉንም ነገር ታዩና እኔና አንቺ ነን አብረን መሆን ያለብን ማለት ነው። እነሱም አሁን ላይ አብረው ነው የመጡት። ከዚህ በፊት ብዙ ጊዜ ነግሬሻለሁኝ በጣም ብዙ ነገር እንደሚመጡባችሁና ይሄንን ነገር ደግሞ ተቋቁመሽ ማለፍ እንዳለብሽ ነግሬሻለሁ። እና ደግሞ ከማትጠብቂያቸው ሰዎች ከማታውቂያቸው ሰዎች ነው እንደዚህ አይነት ነገሮች እየመጡ ያሉት። ያ ደግሞ ከኛ አንደበት ያልወጣ ነገር ብዙ ጊዜ ደግሞ ሊለያዩሽ እንደሚሞክሩ ታውቂዋለሽ አይደል? ስለዚህ አንቺ ደግሞ ያላመንሽበትን እርግጠኛ ያልሆንሽበትን ነገር ቶሎ እንትናት አትበሳጪ፣ አትቀያየሪም ብዬ ነግሬሻለሁ። አሁን ይሄ ይኑር ይፈጠር አይፈጠር ምንም እናውቀው ነገር የለም። ገና እርግጠኛ ያልሆነበት ነገር ላይ በአንዴ እንደዚህ ደምድመሽ ምናምን እንደዚህ አኩርፈሽ ምናምን መሆን የለበትም። እርግጠኛ ልትሆኝ የምትችይው ተመርምራ ትመጣለች፣ ቼክ ታደርጊያለሽ፣ በቃ የዛኔ ታረጋግጫለሽ። እስከዛ ድረስ ይሄን ነገር ውሸት እንደሆነ ውስጥሽ አምኖ መቀበል አለበት። ተረዳሽኛ? እንደዚህ 100% እርግጠኛ ስለሆንኩ ነው ሚኪ። ይሄናል ደረጃ መሄድ የለብሽም። ይሄናል ውስጥሽ ላይ ጥርጣሬ ካለ ነገሮችን በስነ ስርዓት እያስኬድሽ ያንን ነገር ማጣራት አለብሽ ነው። ይሄናል ደረጃ መሄድ የለብሽም። እኔም ደግሞ ሐኪም ቤት እንሄድን እንመርመር ስትለኝ ነው ያልኩበት ምክንያት እኔ እርግጠኛ ስለሆንኩኝ 100% እርግጠኛ የሆንክበትን ነገር ለመልፋት አትሄድም አይደለ? ከበለሽ ተመርመርሽ ወረቀት አምጪልኝ ነው ያልኳት ለሷም ቢሆን ማለት ነው። እና በዚህ ታይም ደግሞ እውነቱን ስናገር ማለት ነው ሚኪ በቃ እኔና እሷን ለማጣላት ለማለያየት ብዙ ነገር እየተሞከረ እየተጣራ ነው ያለው። በዚህ ሰዓት እኔን አንደርስታንድ አድርጋ ከኔ ጎን ካልሆነች ሄርሜላ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ከዚህ የባሰ ነገር እኮ ሊመጣ ይችላል። ነገ ከነገ ወዲያ ማናቅ ያለ ብዙ ነገሮች ቢፈጠሩ። ስለዚህ እንዳውም ይሄ ጥቂቱ ነው። ነገ ያልሆነው ነገር ሆነ ተብሎ ሊመጣ ይችላል። ስለዚህ በእንደዚህ አይነት ነገር መረበሽ አለብሽ ይላል። እነሱም እያሉ ያሉት እንደዛ እኛ ወንድሞችሽ ነን። ማርቲ ራሱ ማውራት የምትፈልጊው ነገር ካለ ብታወሪያት ደስ ይለኛል። እኔ እንጃ እኔ እንዴት ብዬ ላስረዳት? እኔ ይሄ እንኳን እሷ እኔ ያመንኩት ነገር ነው እንደማይሆን እርግጠኛ ነኝ። ቢሆንም ደግሞ በእንደዚህ አይነት መንገድ አይደለም። ምክንያቱም ታውቂያለሽ ሊለይሽ የሚፈልገውን ሰው እስኪ ያኔ ባዘንሽባቸው ጊዜያቶች ነገር ይሄ ነገር ተፈጥሯል አልተፈጠሩም። ልክ ደስተኛ ስትሆኚ ግን ሁለታችሁ አብራችሁ እንድትሆኑ ስለማይፈልጉ ደስታሽን ሳቅሽን ማየት ስለማይፈልጉ ነው ይሄ ነገር ዞሮ ዞሮ ልክ ስትታረቂ አብረው ስትሆኚ ስስቂ የሚያመጡት። ለዛ በትንሹም በትልቁም እንዲሆንሽማ እነሱ ደስተኛ እኮ ነው የሚሆኑት። ነገም ሌላ ሀሳብ ያመጣሉ። አሁን እዚህም ሆነሽ ሌላ ሀሳብ አምጥተው ይሆናል።
ያ ነገር ከሚሆን አንቺ ጠንከር ብለሽ ማመን በቃ እሱን አምነሽ ነው መኖር ያለብሽ እንጂ ከሱ በላይ ጠላቶችሽ እንዴት ታምኛለሽ? እሺ ማለት ያው ሁላችሁም ሀሳባችሁ ይገባኛል። ስለኔ ስለምትጨነቁ አብራም እንደምትጨነቁ አውቃለሁ። ግን በቃ እንደዚህ አይነት ነገር እንዲሰማኝ ያደረገው ነገር አንደኛ እንድጠራጠር የሚያደርገኝ ነገር እሷ በኮንፊደንስ ሐኪም ቤት ሄዳለሁ ምናምን እያለች ስለነበረ ውስጤ ላይ ጥርጣሬ እንዲያድር አደረገኝና ከዛ ነገር አንጻር ነው እና ደግሞ ሁልጊዜም አብርሃም እንደዚህ ነው ብዬ እኔ በማስበው መልካም አስተሳሰብ ሰዎች እኔን እንደሞኝ የሚረዱበት ሞመንቶች አሉና ያ ነገር ነው ገፋፍቶኝ የዘኔ ስሜት ውስጥ የገባሁት እንጂ ያው ማርቲን ከጎኔ ነበረች። በጣም ብዙ ፊል እያደረኩኝ ያለው ነገር ነው። ለአንተም ደግሞ ስልክ ያነሳውልህ መጥፎ ቃል ከምናገር ብዬ ነው እኮ በቃ ይሄ በቃ ችግር የለውም። እኔ ምናልባት ባለማስረዳቴ ነገሮችን በደንብ እንዲገባሽ ባለማድረጌ ለእሱ እኔ ጥፋተኛ ነኝ። ለእሱ ይኸው ይቅርታ። እኔ እንደዚህ ፎቶሽ አንቺ ደብሮ ማየት ነው። ስለዚህ ለእሱ ታረጊልኝ እፈልጋለሁ። ይኸው በእነሱ ፊት ማለት ነው። ስለዚህ ይቅርታ በቃ ይሄ ነው። እሺ አንድ ተቀበል ከተኝ ተቀበይኝ ከልብሽ ይቅርታ። እሺ ግን የሐኪም ቤቱን ችግር የለውም። የሐኪም ቤቱን ወረቀት እንድታመጣ እናደርጋለን። ችግር የለውም። የሐኪም ቤቱን ወረቀት ታሳየኛለህ? እኔ ጋር የለም አሁን፣ ግን እሷ ይዛ እንድትመጣ እናደርጋታለን። እኔ ቀድመን ሁሉም ነገር እኔና አንቺ መስማማት ነው የሚቀድመው ማለት ነው። አንደኛ ይሄን ጥርጣሬሽን ከውስጥሽ ብታወጪው አሪፍ ነው። ከዚህ በፊት ብዙ አይነት ችግሮች እንደመጡብሽ ታውቂያለሽ አይደል? አብርሃም ያንቺን የፍቅር ጥያቄ ከተቀበለ በኋላ እንኳን ይሄው ለሶስተኛ ጊዜሽ ምናምን ነው እንደዚህ አይነት ችግር ሲመጣብሽ፣ የውሸት ነገር ሲመጣ አሁን ለሶስተኛ ጊዜ ነው። ስለዚህ ይሄንን ነገር ከውስጥሽ አውጪውና ያን ነገር ማየትሽ አይቀርም። አሁን በንጹህ ልብሽ ይቅርታ አድርጊለትና አብራችሁ መሆን ቀጥሉ። ተቀብያለሁ። እንደዚህ ነው የሚያምርብሽ። ዛሬ ይኸው በሽማግሌ ነው ያስጠራሽ። ስንት 1 2 3 ሽማግሌ ይዤ ነው የመጣሁት። ያዝከኝ በጣም ነው እንዴ አይደለም የምሬ ነው። አንድም ቀን ሰው ተከፋፍቶ ማለት በጣም ይደብራል። ማርቲ ደግሞ ስትነግረኝ ማታ አዳር ሙሉ አልተኛችም በቃ ደብሯት ምናምን ነው እንትን ያለችው ስትለኝ እኔ ደግሞ ባሰ ተጨነቅኩ ማለት ነው። ለዛ ብዬ ተነፍስለት ሰው ሳጣ ደወልኩላትና ቤት እንድትመጣ አደረኩኝ ምናምን። ከዛ ነገሮችን ለመርሳትና እንዳልተፈጠረ ደግሞ እየሞከርኩ ነበረ። እኔም አንቺን ለማስረዳት እየሞከርኩ ነበር። የምሬ ነው ከልቤ ነው። የምሬ ነው። አዎ ማለት ኤርሚ ከዚህ በፊት እኮ ብዙ ችግሮች መጥተዋል ታውቂያለሽ አይደል? አዎ ግን አቤላ እኔ ላይ መፍረድ አትችሉም። ምክንያቱም እሱ ልክ ነሽ። ማጣራት ባለብሽ ሰዓት ማጣራት ነው። ግን ደግሞ እንደዚህ በመሸሸት አይደለም። ክፍተቱን ተጠቅሞ ብዙ ሰው አብሮሽ እሺ አላውራ እየሰማሁህ ነው አቤላ። እና ይኸውልሽ ከዚህ በኋላ አብራችሁ ሆናችሁ ነገሮችን ለማስተካከል መሞከር ነው እንጂ ተራርቆ ሌላ ችግር መፍጠር አይደለም። ገብቶሻል አይደል? የእናንተ ናፈኩሽ? ኧረ እኔ አላወራም። ተዋቸው ሲጀምር እያስመሰሉ ነው አይደለም። ሁለት ሲለያዩ መከራ አንድ ላይ ሲሆኑ በቃ አይደለም። አቤላ ምን አለ መሰለህ ጆሮ ስር ስገባ ናፈኩሽ ያልኳት እንዴ እና ማሳጥቅና አቤል አኒ አይደለም እንደዚህ ያበቃንቺ ምናምን አይ ቅናት እያቃጠለው ነው። ሚኪ ቦታ ቀይሮ የምር የሆነ ሰላም ይሰማውና ኧረ ነይ ችግር የለውም ያላላል። ኧረ የት ሄዳለህ? እሺ ብቻኝነት አይሰማኝም ብሏል። እሺ ወቻለው ሚኪ ወይ አይዞ ያለ ነው ለኔም አለች አንድ ቀናት ትመጣለች። ኧረ ቀራለው እንጂ ሚኪ ቀርቦ መጣ ልጁ። አይዞ የምር አይዞ አትሶ ያልፋል። ኧረ ያልፋል። ይሄም ጊዜ ያልፋል። ባይዘው አልፎ ነገር ላይ እንትን ታየዋለህ እንዴ ማርቲ ደግሞ ነይ ስንልሽ ቶሎ ደስ አለሽ ቶሎ በሰላም ነው አቤል። ኧረ ችግር የለውም አታውረድ እንዴ ተሳቀቅ። ኧረ ቃፍ ችግር የለውም እንዴ በዚህ ልክ መሳቀቅማ አይጠበቅብህም። ቃፍ ችግር የለውም። አጣባሽ ቪዲዮ እኮ አብርሃም እዚሁ አይደለም እኮ ልጁ ተማረረ እያየሁት አቤል ተናደደ። እናስታርቃለን ብለን እዚሁ ሌላስ እንዴት ነህ አቤል? ሰላም ነው አለክ? ደህና ነህ? ድምጽ ጠፋ። እየተንቀጠቀጠ ነው እንዴ እያላበ ነው አቤል? ኧረ አላለበኝም። ለምን ያልበኛል? አይ ይሁን እያላበህ እየመሰለኝ ነው። ግን በጣም ነው ደስ የምትሉት። ከዚህ በኋላ አትራራቁ። አምራላችሁ
እንዲህ ነው የምታምሩ እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ይዘህ ልትሄድ ነው? እኛ ጠርተናት አብራችሁ አልመጣችሁም? ትሄዱ እኛ ጠርተናት ምን መሰለህ አቤላ ጊዜ ማሳለፍ አለብን። እኔ አብርሃም እሺ መልካም ጊዜ ይሁንላችሁ። እንወዳችኋለን። ደስ ብሎናል። ማርቲ አመሰግናለሁ ከልብ ምን ማለት አይደል? የምሬን ነው። ሚካ አመሰግናለሁ። አቤላ ያለው ወንድሜ አቶን እንገናኛለን። ተውኑ ሰዎች አይደላችሁ። አንድ ሙዚቃ እንትን በሉልና ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ተለያይተው እንዳናይ። ይመቻችሁ። ባይ እኛም እንወዳችኋለን። ልጁን ደግሞ ብቻውን አታስደርግ። እኛም እንሄዳለን። ለሱ አንተም ልትሄድ ነው? ልንሄድ በጣም ነው የምታምሩት። ለማንኛውም እሺ የምሬን ነው። በጣም ነው የሚያምሩት። ሲታረቁ እንደዚህ፣ ሲጣሉ ሲኮራረፉ እንደዚህ በቃ ማንም ይችላቸው የለም። ግን እንደ ደስ ብሎኛል። ምክንያቱም አንድ ላይ ሆነው ነገራቸውን ቢያቃልሉ ይሻላል። ተለያይተው ሌላ ችግር ከመፍጠር አይሻልም? ውስጣቸው ቆራጥ አይደለም ነው ዝም ብሎ እንትን ያሉት ነገር አይደለም። ውስጣቸው የጀመሩት ነገር ስላልሆነ ትፈራለች እኮ ነው ሄርሚ። ማን እሱን እንድታጣው አትፈልግም ነው። ለዛ ነው ይመስለኛል ፍቅር እንደዚህ አይነት አፍቃሪ እንደ ልጅ ነው የሚያደርግህና እንደዚህ አይነት አፍቃሪ ይስጠን። አሜን 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 አይደል? አሜን። እና ቤተሰቦቻችን ያው የመጣንበት ነገር አሳክተናል ብለን እናስባለን። የአንድ ሰው ትልቅ ሰው አስተሳሰቡ ምን እንደሆነ ታውቃላችሁ? የመጣበትን ነገር አሳክቶ መሄድ ነው። እኛም ሶስታችን የመጣንበት ነገር አሳክተን ሄደናል ማለት ነው። ሄርሚና አብርሽን አንድ ላይ አድርገናል እና ከዚህ በኋላ ከጎናቸው ሆነን ነገሮችን ለማስተካከል እንሞክራለን ማለት ነው እና ስለዚህ ከኛ ጋር ስለነበራችሁ ውድ ቤተሰቦቻችን እናመሰግናለን። ባይ ባይ።